ሰው እየቀለደላችሁ ወይም እየቀለደባችሁ ሳይሆን አታክ ያደረጋችሁ በዋነኛነት አቅማችሁን እንድትጠራጠሩ የሚከፍትባችሁ ጥቃት እንዲሰማ የሚያደርግ የጠላት ጥቃት ነው። እሱ ብቻ አይደለም፣ ተስፋ እንድትቆርጥ የሚከፈትበት የመልእክታችን ርዕስ አትቆምም አትስተጓጎልም የሚል ይሆናል። በዚህ ቤት ከእግዚአብሔር ዘንድ መልእክት እንዳለው ትንቢታዊ ቃል እንደመጣለት የሚያምን ሰው ካለ አንድ ጊዜ ድምፁን ከፍ ያርግና አልቆምም አልስተጓጎልም ብሎ ይበል። እዚህ ቤት ላላችሁ ሰዎች ትልልቅ ህልም ላላችሁ፣ ትልልቅ ዓላማ ላላችሁ፣ አንድ ቦታ እደርሳለሁ፣ ይህን ምድር ከመልቀቄ በፊት እግዚአብሔር ታላቅ ነገር በእኔ እንደሚያከናውን ነግሮኛል፣ ሰፈር ውስጥ አልቀርም፣ መንደር ውስጥ አልቀርም፣ ያለሁበት ሁኔታ ጠቦኛል፣ ደግሞ የነገረኝ ይሄን አይደለም ለምትሉ ሰዎች ከእግዚአብሔር ዘንድ መልእክት አለ። ትንቢታዊ ቃል ነው የምነግራችሁ። ትንቢታዊ ቃል ደግሞ ሰው የሚሰማው አፒታይቱን ከፍቶ በደንብ አሜን እያለ ነው። አትቆሙም አትስተጓጎሉም። ፈተና ሊኖር ይችላል፣ አትቆሙም። ጠላት ሊኖር ይችላል፣ አትቆሙም። በሩ ሊዘጋ ይችላል፣ አትቆሙም። እንቅፋት ሊኖር ይችላል፣ አትቆሙም። በሩን የሚከፍት እንቅፋቱን የሚሰብር መለኮታዊ ሞገስ በጌታ በኢየሱስም በእናንተ ላይ ይሆናል። በእናንተ የተጀመረው ዓላማ እንዳይፈጸም ወደ ግብ ወደ ፍጻሜው እንዳይመጣ እንቅፋት መፍጠር ነው እና ትልቅ ነገር ትልልቅ ሐሳቦችን ይዛችሁ ስትነሱ እንቅፋት ሊሆኑ የሚችሉ ነገሮች ይነሳል። ወዳጆቼ ነህምያ የኢየሩሳሌም ቅጥር ለመስራት ሲነሳ በመጀመሪያ የተቃወሙትን 3 ሰዎች በዚህ በነህምያ መጽሐፍ ምዕራፍ 2 ቁጥር 19 ላይ ትመለከታላችሁ። ነህምያን የተቃወሙት የመጀመሪያው ሰንበላጥ ነው፣ ሁለተኛው ጦቢያ ነው፣ ሶስተኛው ጌሳም ነው። እነዚህ 3 ሰዎች ተራ ሰዎች አይደሉም። እነዚህ ሰዎች ቀላል ሰዎች አይደሉም። እነዚህ ሰዎች ኃይልና ከፍተኛ ተደማጭነት የነበራቸው ሰዎች ናቸው። የምትጽፉ ሰዎች የመጀመሪያውን ሰውዬ ለምሳሌ ልንገራችሁ። ሰንበላጥ በዚህ አሁን ባነበብኩላችሁ የነህምያ መጽሐፍ ላይ ሲናገር እንደዚህ ይላል። ነገር ግን ሰንበላጥ ጦቢያና ጌሳም ተሳለቁብን፣ አፌዙብን ብሎ ይናገራል። ከዛ ነህምያ ሲናገር እግዚአብሔር አምላክ የሰማይ አምላክ እግዚአብሔር ያከናውንልናል፣ እኛም ባሪያዎቹ ተነስተን እንሰራለን፣ እናንተ ግን መታሰቢያ አይኖራችሁም ብሎ እንደመለሰላቸው ትመለከታላችሁ። ወዳጆቼ ነህምያን የተቃወሙት እነዚህ 3 ሰዎች ሰንበላጥ፣ ጌሳምና አሁን ያነበብኩላችሁ ጦቢያ ተራ ሰዎች፣ ዝም ብሎ ኦርዲነሪ ግለሰብ የምትሏቸው ሰዎች አይደሉም። ለምሳሌ ሰንበላጥን በተመለከተ ብታነቡ 10 ጊዜ በመጽሐፍ ውስጥ ተጽፎ ታገኙታላችሁ። ሰንበላጥ ዋነኛ የነህምያ የፖለቲካ ተቃዋሚ ነው። እሱ ብቻ አይደለም ወዳጆቼ፣ የክብርና የተጽዕኖ ሰው ነው ሰንበላጥ ማለት። ሰንበላጥ ማለት የሰማሪያ ገዢ ነው። የምትጽፉ ሰዎች ተራ ሰው አይደለም፣ የሰማሪያ ገዢ ነው። ሰራዊቶች የሚያዝ ሰው ነው። ሰራዊቶች የሚከተሉት ሰው ነው። ከፍተኛ የፖለቲካ ተጽዕኖ ያለው ሰው ነው ሰንበላጥ ማለት። በሰማሪያ ሰራዊቶች ፊት ለፊት ብሎ ይናገራል። አንድ ሰው ሰራዊት ፊት ለፊቱ የሚኖረው አዛዥ ሲሆን ነው። ለምሳሌ እኔ የኢትዮጵያ መከላከያ ሰራዊት እኔ ባለሁበት ቦታ አይገኝም፣ አዛዣቸው አይደለም። ጀነራሉ ወይ ፊልድ ማርሻል አርቱ ባለበት ሰራዊት አለ እና ሰንበላጥ ማለት ተራ ሰው እንዳይመስል ነህምያን የተቃወመው በነህምያ ላይ ያፌዘው በነህምያ ላይ የተሳለቀው ሰው ተራ ሰው አይደለም፣ የሰማሪያ ገዢ ነው። በፖለቲካ ላይ ትልቅ ተጽዕኖ አለው። ወታደሮች ያሉት ሰው ነው። 4ኛው ምዕራፍ ላይ አስፈላጊ ከሆነ እንዋጋቸዋለን ብሎ ያለው ሰራዊት ስላለው ነው፣ በምኞት አይደለም። እጁ ላይ ቀስት አለ፣ ጦር አለ፣ የሚያዘው የሚያስወጣው የሚያስገባው ወታደር ያለው ሰው ነው ሰንበላጥ ማለት። ሰንበላጥ እንደዚህ አይነት ሰው ብቻ አይደለም ወዳጆቼ፣ የሊቀ ካህኑ አማች ነው ሰንበላጥ። ጻፉ፣ የሊቀ ካህኑ አማች ነው። አሁን አትቆሙም አትስተጓጎሉም ብዬ ስላችሁ በተራ ሰዎች አሉባልታ አይደለም። እዚህ ግቡ በማይባሉ የሆነ ቡና ጥግ ላይ የ30 ብር ሲኒ ይዘው ስለሚያወሩባችሁ ሰዎች አይደለም እማወራው። ሀገራዊ አጀንዳ ከያዛችሁ ሀገራዊ ኢምፓክት ያላቸው ተጽዕኖ ያላቸው የሚደመጡ ተጽዕኖ ያላቸው ኃይል ያላቸው እንኳን ቢነሱባችሁ አትቆሙም። እውነቴን ነው የምነግራችሁ። እየነገርኳችሁ ያለሁት እንደዚህ ነው። እውነቴን ነው የምነግራችሁ። እየሰማኝ ያለው ሰው ካለ በደንብ አድርጎ አሜን ይበለኝ። ነህምያን የተቃወሙት ኃያላንና ከፍተኛ ተደማጭነት ያላቸው ግለሰቦች ናቸው፣ ተራ ሰዎች እንዳይመስሉ። የመጀመሪያው ተቃውሟቸው ምንድነው ታውቃለህ? የመጀመሪያው ዋንኛው ተቃውሟቸው ጻፉ። የመጀመሪያው የተቃውሞ መንገዳቸው
ፌዝ ነው። እና ነህምያ ሲናገር እንደዚህ ያለ ሰንበላጥና ጦቢያ አረባይም ጌሳም አፌዙብን፣ ተሳለቁብን አፌዙብን፣ ተሳለቁብን አለ። እኛ ቅጥሩን እንሰራለን ብለን ስንነሳ ንጉሥ ቀኝ እጁን ሰጥቶን ነበር። ጸልየን የተነሳ ነው። ይሆናል ይሳካል ተብሏል። ነቀፌታ ከእስራኤል ላይ ይወገዳል ብለን አምነን የተነሳ ነው። የተነሳ ነው የራሳችንን ስራ ልንሰራ አይደለም፣ የእግዚአብሔርን ሕዝብ ስራ ልንሰራ ነው። እና ግን ሰንበላጥና ጦቢያ አረባይም ጌሳም ተሳለቁብን አለ። በኦፊስ ደረጃ በትልቅ ፖዚሽን ደረጃ ነው የተሳለቁባቸው። እና የመጀመሪያው ፌዝ ነው የከፈቱባቸው ጥቃት። ወዳጆቼ ፌዝ ዋንኛው የጠላቶቻችን ጥቃት እንደሆነ እንድታውቁ ፈልጋለሁ። ፌዝ ቀልድ አይደለም፣ አታኪንግ ነው። የሚያፌዝባችሁ ሰው እየቀለደላችሁ ወይም እየቀለደባችሁ ሳይሆን አታክ እያደረጋችሁ ነው። ወዳጆቼ ፌዝ የቃላት ጥይት ነው። ብዙ ሰዎችን ያቆመ፣ የብዙ ሰዎችን ህልም ያስጣለ የቃላት ጥይት ነው። ብዙ ሰዎች በጦርነት ውስጥ መቆም ይችላሉ፣ ሰዎች ሲያፌዙባቸው ግን ይወድቃሉ። ፌዝ የዲያብሎስ ቋንቋ ነው። የምትጽፉ ሰዎች ፌዝ የዲያብሎስ ቋንቋ ነው። ትዝ ካላችሁ ዳዊት ጎልያድን ሊገጥም በመጣ ጊዜ አፌዘበት ይላል። ዳዊት የያዘው ወንጭፍ ነው፣ የያዘው በትር ነው። አፌዘበት ተብሎ ተጽፏል። እሱ ብቻ አይደለም፣ ጌታ ኢየሱስ በመስቀል ላይ በተሰቀለ ጊዜ ወታደሮቹ አፊዘውበት ነበረ። ኤልሳ ዙሪያ ልጆች ተሰብስበው ያፌዙበት ነበረ። እና ህልም ላለው ራእይ ላለው ሰው ፌዝ ቀልድ አይደለም። ይሄ የቃላት ጥይት ነው፣ የቃላት ጥይት ነው። ጻፉ፣ የዲያብሎስ ቋንቋ ነው ፌዝ ማለት ወዳጆቼ። ኦኬ፣ ሰይጣን ለምንድን ነው አንተን ለማቆም የሚሳለቅብህ ብለህ ከጠየቀኝ እንዲህ ብለህ እንድትፈልጋለሁ። ፌዝ ጠላታችሁ በዋነኛነት አቅማችሁን እንድትጠራጠሩ የሚከፍትባችሁ ጥቃት ነው። አቅማችሁን መስራት ትችላላችሁ፣ ማድረግ ትችላላችሁ። እናንተ ጋር ኤክስትራ ኦርዲነሪ የሆነ አኖይንቲንግ እንዳለ ሰማይም ነግሯቸዋል፣ እናንተም አረጋግጣቸዋል። ነገር ግን ጠላቶቻችሁ ህልማችሁ እንዳይሳካ፣ ያሰባችሁት ነገር አካል እንዳይዝ የሚያፌዝባችሁ፣ የሚሳለቅባችሁ፣ አቅማችሁን እንድትጠራጠሩ፣ ጥሪያችሁን እንድትጠራጠሩ፣ ህልማችሁን እንድትጠራጠሩ እንደዛ ለማድረግ ነው ጥቃት የሚከፍትባችሁ። አንቺ መሪ መሆን ትችላለሽ። አንተ ከፊት መሆን ትችላለህ። ሚኒስተር መሆን ትችላለህ። እውነቴን ነው የምነግርህ። አንተ መስራት ትችላለህ፣ ማድረግ ትችላለህ። አቅምን እንድትጠራጠር የወጣብህ ቃል በኢየሱስ ይመታ። ያላችሁ ቤተሰብ ያላችሁ ፌስ ታውቃላችሁ። ቡል ማድረግ፣ ማብሸቅ፣ እንድትጠራጠር ማድረግ ገብቷል። ይሄኝ ነኝ። በትምህርት ቤት አንዳንድ ልጆች ላይ ያፌዛሉ እና ኮንፊደንሳቸው ሉዝ እንዲያደርጉ ነው የሚያደርጓቸው። አካላቸውን እንዲጠሉ ያደርጓቸዋል። ታውቃለህ፣ አንዳንድ ሰው ትምህርት ቤት አይተህ ከሆነ መልካቸው ላይ፣ ቁመታቸው ላይ፣ አፍንጫቸው ላይ፣ ስብዕናቸው ላይ ይቀልዳሉ። የዛን ጊዜ ልጆቹ ኮንፊደንሳቸው ሉዝ ያደርጋሉ። የዛን ጊዜ ከሰው ይከለላሉ። የዛን ጊዜ ወደፊት ለፊት መውጣት ይፈራሉ። ዛሬ እነግርሃለሁ፣ ኮንፊደንስ ሉዝ እንድታረግ የወጣብህ የዲያብሎስ ጥቃት በኢየሱስ ይመታ። እመን እንጂ አትፍራ። እመን እንጂ አትፍራ። እመን እንጂ አትፍራ። የድሃ ልጅ ነህ፣ ይዳስማታል። የተማርክበት ትምህርት ቤት የመንግስት ነው፣ ይዳስማታል። እውነቴን ነው። ዛሬ ስራ የለህም፣ እመን እንጂ አትጠራጠር። ዛሬ የሚደግፍ የለም፣ እመን እንጂ አትጠራጠር። እውነቴን ነው የምነግርህ፣ ከዛሬ 5 እና 10 ዓመት በኋላ ያልተጠበቀና እንክታ ነገር በእግዚአብሔር ባንተ ህይወት ይሰራል። ፌዝ የቃላት ጥይት ነው። ብዙ ሰዎችን አስጥሏል፣ ገሏል፣ አቁሟል። ብዙ ሰዎች የቆሙት በአካል በሚታይ እንቅፋት እንዳይመስላችሁ ከሰው አንደበት በወጣ የዲያብሎስ ቋንቋ ፌዝ ነው። አልቀረብህም። አንተም ብሎ ኪኪኪኪ ብሎ ከንፈሩን አዙሮ አንተም ብሎ ሰባኪ፣ አንተም ብሎ ዘማሪ የተባልክ ሰው፣ አንተም ብሎ አገልጋይ የተባልክ ሰው፣ ዝም ብለህ እየቃዠን የተባልክ ሰው፣ እውነቴን ነው እንኳን ልትቃዥ ገና ህልማቸውን ትፈታለህ። እና ፌዝ አቅምን እንድትጠራጠር፣ ብቃት እንደሌለ እንዲሰማ የሚያደርግ የጠላት ጥቃት ነው። እሱ ብቻ አይደለም፣ ተስፋ እንድትቆርጥ የሚከፈትበት ጥቃት ነው። ተስፋ እንድትቆርጥ፣ በማጣት ተስፋ ያልቆረጥክ፣ በችግር በህመም በብቸኝነት በባዶነት ተስፋ ያልቆረጥክ ጠላት አየህ አሳጥቶ ሲያይ ይቀጥላል። ቸግሮ ሲያይ ይቀጥላል። አስተኝቶ ሲያይ ተነስተ ቀጥላል። በብዙ ጉዳይ ቀጥላል። ስለዚህ በብዙ ነገር
ሞክሮ በስራ በመናምን በፋይናንስ በብዙ ጉዳይ ሞክሮ ሲያበቃ አሁን የመጨረሻውን የቃላት ጥይት ይተኩስብሃል። እንድታቆም እኮ ነው፣ እንድታቆም እንድትጠራጠር። የኔ ነገር አይረባም በሰዎች ዘንድ ተቀባይነትና ቁም ነገር የለውም እንድትል፣ ሰዎች እኔ ግሬስፉል አይደለሁም እንድትል፣ እኔ አክሴፕታንስ የለኝም እንድትል፣ ተሸማቀ እንድትቀመጥ፣ ኮንፊደንስ ሉዝ አድርገህ እንድትቀመጥ። ገብቶሃል የማወራው ነገር? አንተ ማለት ቸግሮ ማትቆም፣ አንተ ማለት አተ ማትቆም፣ አንተ ማለት ነተ ማትቆም። እውነቴን ነው የምነግርህ። የታክሲ ብታጣ በእግር ሄደ የምታገለግል እየሰማኝ ነው ወይ? የራስ ቤት ባይኖር በኪራይ ቤት የምታገለግል፣ ሰው ቤት ተጠግተህ የምታገለግል፣ በምንም ጉዳይ ብርቅም ድንቅም ያልሆነ ነገር ግን እነግርሃለሁ፣ ለቃል ሰው ቃል በጣም መሳይ ጉዳይ ነው። በተለይ አስተማሪ፣ አገልጋይ፣ ሰባኪ ከሆንክ ለቃል ሰው ቃል በጣም ቤዚክ ጉዳይ ነው። በነህምያ ላይ ያፌዙበት ሰዎች ዝም ብለው ተራ ሰዎች እንዳይመስሉ፣ የሰማርያ ገዢ፣ የይሁዳ መኳንንት፣ ከግብፅ እስከ ፍልስጤም ድረስ የፖለቲካ ተጽዕኖ ያላቸው ትልልቅ ሰዎች ናቸው ያፌዙበት። ማይ ጋድ ፌዝ ተነሳሽነትህ እንዲወድቅ እንዲጠፋ፣ ተነሳሽነትህን እንድትጥል ጠላት የሚከፍትበት ጥቃት ነው። ተነሳሽነትን አሁን ለማገልገል ተነሳሽነት አለ። አንተ ገብቷል፣ ትነቃቃለህ። ዘምራለሁ፣ ጸልያለሁ፣ አገለግላለሁ፣ መጽሐፍ አጠናለሁ ትላለህ፣ ቢዝነስ ሰራለሁ ትላለህ፣ እማራለሁ ትላለህ። የሆኑ ሰዎች ተነሳሽነትን ሰይጣን ሊያስጥልህ ሲል የቃላት ጥይት ይተኩስብሃል፣ ያፌዙብሃል። አሁን ምን ለመሆን ነው ትምህርት ቤት የምትገባው ይለዋል። ካረጁ አይበጁ ምናምን ይልሃል። የሌላቸው ሰዎች ያንተን ማስተርስ መጀመሪያ ያጣጥላሉ። የሰማኝ ሰው ካለ የሰማኝ ሰው ካለ ማይ ጋድ ተነሳሽነትን እንድትጥል ነው ጠላት ይከፍትብሃል፣ ይከፍትብሃል። የሰማኝ ያለ ሰው ካለ እዚህ ቤት ያላችሁ ሰዎች እንደውም ይገርማል። ነህምያ እንደዚህ ያለ የሰማይ አምላክ እግዚአብሔር ያከናውንልናል። እኔ የምሰራው ስማ ስለምሰራ አይደለም የሚከናወንልኝ፣ ስላከናወንልኝ ነው የምሰራው። ጉዳዩ እንደዚህ የሰማይ አምላክ እግዚአብሔር ያከናውንልናል። ከዛ እኛም ባሪያዎቹ ተነስተን እንሰራለን አለ። ዛሬ እባርካለሁ በጌታ በኢየሱስም ይከናወንልናል። አሁን አንዳንዶቻችሁ መጽሐፍ ጽፋለሁ ስትሉ ይሄን ማን ይገዛለሁ? በዲጂታል ዘመን ማን ያነባዋል ይላል። ምን አገባ አንተ የተባልከው ጻፍ ነው ጻፍ። አንዳንዶቻችሁ ዘምራል ማን ይሰማል? በዚህ ዘመን ማንም ሰማ አልሰማ ምን አገባ? ዘምር ተብላል ዘምር፣ ስራ ተብላል ስራ፣ አንኳኳ ተብላል አንኳኳ። መክፈት የሱ ድርሻ እንጂ ያንተ ጉዳይ አይደለም። ያንተ ድርሻ ያንተ ኃላፊነት ማንኳኳት ነው። ያንተ ጉዳይ መጨመር ነው። ያንተ ጉዳይ መራመድ ነው። ዛሬ ልጸልይልህ። እነዛ አጥንቶች ውስጥ የገባ የእግዚአብሔር መንፈስ በኢየሱስም አንተ ውስጥ ይገባል። ቸግሮ ልብ ያልወረደ ገብቷል። ይሄ አፌዙብናል። እኔ በጣም እሱ ጋር ነኝ ያለሁት ዛሬ። አፌዙብናል የዲያብሎስ ቋንቋ ነው። በቃ ለምንም አይሆንም እንድትል ማለት ነው። ልብህን ለማውረድ ቀኝ እጃችሁ በልባችሁ ላይ አድርጉ። ቅዩኝ እኔ በማዳኔ ደስ አሰኘዋለሁ፣ በሽታ መንፈስ ደግፈዋለሁ እንደሚል መጽሐፍ። የሰማይ አምላክ እግዚአብሔር ዘንድሮ በማዳኑ ደስ ያሰኛል፣ በእሽታ መንፈስ ይደግፋል። አሜን በል እንጂ በጌታ በኢየሱስም ልብህን የሚያበረታ ወዳጄ ፌዝ ግራ እንድትጋባ ጠላት የሚከፍትብህ ጥቃት ነው። ኦኬ ግራ እንድትጋባ ኮንፊውዝድ እንድትሆን ቤት አቅጣጫ መሄድ እንዳለብህ ግራ እንድትጋባ ሐሳብህን ለመከፋፈል በጠላት የሚከፈትብህ ጥቃት ነው። እሱ ብቻ አይደለም። ፌዝ ዋጋህን ዝቅ ለማድረግ ጠላት የሚከፍትብህ ይሄ ራስን አሳንሰ አኮስሰ እንድታይ ጠላት የሚከፍትብህ። እኔ በዘመኔ የማልወደው ነገር አለ። በዘመኔ የማልወደው መሳቅ ወዳለሁ፣ መጫወት ወዳለሁ። ፌዝ እና ቧልት ያለባቸው ዝም ብለው ስታገኛቸው ከኤስ ከዜድ ከፌዝ ውጭ ቁም ነገር የሌላቸውን ሰዎች እንዲህ አይነት ስፒሪት ያለባቸው ሰዎች አሉት። የገዛ ልጅ ከ10 ኤክስ አምጥቶ ሲመጣ አንድ ራይት ይዘ የኔ ልጅ አንደኛ ነህ ይሄ ሁሉ ራይት ነው ብለ ኤክሱን እንደ ራይት ቆጥረ የሚያበረታታ ሁላ እኮ ነው። ከ10 ራይት ያመጣውን ሰውዬ አንዱ ኤክስ ላይ ቆሞ ሊያጣጥለው ልቡን ሊያወርድ የሚሰራው አልሰማኝም። ያወራሁት በአማርኛ የገዛ ልጁን 10 ኤክስ እንደ ራይት ቆጥሮ የኔ ልጅ አንበሳ ብሎ የመጣ ነው። ልክ ህልም ጋራ ይጋ ስትመጣ አንድ ኤክስን ይዞ ሊያጣጥልህ በቃ ተራ አድርጎ ሊያስቀምጥ ሰፈር እንድትቀር ሊያደርግ እንዳሰማ ይሄ ዋጋን ዝቅ ለማድረግ ገብቷል። ይሄ ፌዝ የዲያብሎስ ቋንቋ ነው። አትቆምም ዘንድሮ። አሜን በል። ራስ
ምን ሆኜ ነው እንድትል ጌታ ምስክሬ ሞኝ ሆንክ እንዲመስልህ። አንዳንድ ሰዎች ዘንድሮም እዛው ነህ ብሎ ያፌዙባል። እዛው በመሆነ የእግዚአብሔርን ፍቃድ የፈጸምክ የመሰለ ሰውዬ ልክ ያንን ፌዝ ካፌዙብህ በኋላ ስፍራን እንድትለቅ ሰይጣን በእነሱ በኩል የሞኝነት ጥቃት ስለከፈተብህ ስፍራን ሊያስለቅቅ ይህን ይከፍትባል። ዘንድሮም ሰው ታምናለህ ይላል። ሞኝ እንደሆንክ እንዲሰማ እንዴ ምን ሆነ ነው አንተ? እንኳን አይደለም ቆመ ተኝታ አራዳ የሆንክ ሰውዬ ሉቃስ ወንጌልን አንበበ ምስኪን ሆንክ እንጂ ገበያ ላይ ብትገናኝ ተወሱ ምን ሆነ ነው? እግዚአብሔር ምስክሬ እሺ ብለህ ለእግዚአብሔር ፍቃድ ተገዛ እጅን ሰጠ እንጂ ሞኝ ሆናል። ግን አጋንንት የሚሳለቅብህ ለምን መሰለህ? ሞኝ እንደሆንክ እንዲሰማ የእግዚአብሔርን እውነት እንዳትጠራጠር ለመሰለህ ማትቆመው ጻፍ። አንተ ቀነኒሳ በቀለ ወይም ኃይለ ገብረ ሥላሴ ስለሆንክ አይደለም። በአንተ ላይ ያለው የእግዚአብሔር ዓላማ ስለማይቆም ነው። በሐዋርያት ሥራ መጽሐፍ ምዕራፍ 5 ቁጥር 39 የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ከእግዚአብሔር ከሆነ ግን ልትገቷቸው አትችሉም፣ እንዲያውም ከእግዚአብሔር ጋር ስትጣሉ ትገኙ ይሆናል። ከእግዚአብሔር ከሆኑ ልትገቷቸው ልታቆሟቸው አትችሉም። የእግዚአብሔር ዓላማ በአንተ ላይ ያለው የእግዚአብሔር ዓላማ ሊቆም ስለማይችል ነው ማትቆመው። በቃ ዓላማው እንደዚህ ለ6 ወር እንዳይመስልህ፣ ዓላማው እንደዚህ አሟሙቀ እንድታቆም እንዳይመስልህ። የእግዚአብሔር ዓላማ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል እንዳለ ጳውሎስ። ማንም ሊቃወም አይችልም። አንተ ብራዘር የማይቆም ነው ዓላማው ስልህ ያረገዘች ሴት ልትቆጣጠረው እንደማትችል እየገፋ እንደሚሄድ እየገፋ እንደሚሄድ በአንተ ላይ የተጫነ ዳውንሎድ የተደረገ የእግዚአብሔር ፕሮግራም አይቆምም። ይገርማ አይቆምም። የሚሰራውን ሳይሰራ የሚያፈርሰውን ሳያፈርስ የሚነቅለውን ሳይነቅል የሚተክለውን ሳይተክል እግዚአብሔር በአንተ ውስጥ ያስቀመጠው ዓላማ አይቆምም። አሜን 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 አሜን። እኔ ገምታለሁ ብራዘር ጌታ ማን ይገምታለሁ? ማን ይገምታል? አንተ እግዚአብሔር ባንተ ላይ ያለው ዓላማ ቀልድ መሰለ እንዴ? ጨዋታ መሰለ እንዴ? ስማ ከዚህ ሁሉ 100 ምናምን ሚሊዮን ህዝብ ውስጥ እንትና ብሎ የሚጠራ መሰለ እንዴ? የሆነ ማን ነበር ያሱ ሚል መሰለ እንዴ? እንኳን አምጥቶ አይደለም የተዋወቀ ሳያመጣ ነው። ከዘላለም ዘመን በፊት ነው እግዚአብሔር ባንተ ውስጥ ፕሮግራም ያየው። ይሄ ፕሮግራም በጌታ በኢየሱስ ስም በቅርብ ጊዜ ይወለዳል። አሜን።